ከሶሊያና የቡግር ማጥፊያ፣ የማዲያት ማጥፊያ፣ የፊት ማቅያ የተለያዩ ይቺ ልጅ ትናንትና በጣም ብዙ ሰው ማለት ነው ማስረጃም በቂም የላቸውም። በጣም በብዙ ሺህ ስትታይ ነበር። ትናንት ወደ 20 ምናምን ሺህ እያየው ነበረ እና እኔ ደግሞ ዝም ብዬ የሰው ቪዲዮ እንደውም ብዙ ጊዜ ዱዊት አላደርግም እና እያየው ነበረ እና የራሷ ፕሮዳክት መስለኝ ነበር መጀመሪያ እንደዚህ ብዙ ሰው ሲነሳባት ማለት ነው። ከዛ ግን ሳይ አትራፊ ነች። እንትና ከካምፓኒ ተቀብላ ነው የምትሸጠው እና የኛ ሰው ማለት ነው እኛ ያልገባን ነገር በጣም ይህ አሁን በጤና ድርጅት ታይቶ ምናምን ካለፈ ምንም ልጅቷ የምትጠየቅበት ነገር የለውም። አንደኛ ነገር ማለት ነው። ምክንያቱም እሷ አልሰራችውም። የሚጠየቀው የሰራው አካል ነው። ሪፖርት ተደርጎ እንዳይመረት እንዳይዘጋጅ ይደረጋል ማለት ነው። ስህተት ከሆነ ግን እኔ የምላችሁ ማለት ነው ፊታችን ሁላችንም የተለያየ እንደ ባህሪያችን ፊታችንም የተለያየ ነው። ለአንዱ የተስማማው ለአንዱ አይስማማም። በዛ ላይ ደግሞ 8-9 አይነት ነው ሲያወሩ የሰማሁት። ይህን ጠዋት የማታ ይህ ከሰዓት ምናምን ምናምን አለው። እንደዚ አይነት ነገር የማዲያት ብቻ ከሆነ የማዲያት ብቻ መጠቀም፣ ከዛ የሚስማማንን ነገር መጠቀም ለቆዳችን ማለት ነው። ግን የማዲያት እንጠቀማለን፣ የጧትና የማታ እንጠቀማለን። የምን እንጠቀም ፊታችን ያ ሁሉ ነገር ሲያርፍበት ቆዳችን ራሱ ይላጣል ማለት ነው። ቆዳችን ራሱ ሴንሲቲቭ በጣም ስስ ነው ማለት ነው። እና በጣም ብዙ ሰው ማለት ነው ከስስ ብልቱ ላይ ራሱ ማለት ነው ይጠቀማል እንደዚህ አይነት ፕሮዳክት ጠቆረብኝ ምናምን ብሎ እና በጣም ነው የሚገርመኝ። ሰውነታችን ስስ ብልታችን ላይ ደግሞ ማለት ነው በጣም ከባድ በቃ ይሄ በጣም አደገኛ የሆነ ነገር ነው። በጣም አይደለም ቆዳችን መነሳት ሌላ በሽታዎችን ሊያመጣ ታክመው የማይድኑ በሽታዎችን ሁሉ ሊያመጣብን ይችላል እና ይህን ያክል ርቃችሁ ከመሄድ እውነቴን ነው መጠቀም ጥሩ ነው። ግን ስንጠቀም ማለት ነው እያነበብን እያየን እያማከርን መጀመሪያ አንዱን ሞክረን አይተን ምናምን መሆን አለበት። ዝም ብለን በቃ በተለይ ትንሽዬ ለውጥ ካገኘን እዛው ላይ እንደድፈዋለን እና ከበዛ ራሱ ይመልጣል። በአግባቡ ታጥበን ካልተቀባ ነው ተቀብተ ነው ከተኛን ራሱ የሚመልጥ ነገር አለ እና ፊታችን የሁላችንም ለእኔ የተስማማኝ ለምሳሌ እኔ የሆነ የተጠቀምኩት እንትን ነበረ ፊቴ ስደት ስንወጣ ሁላችንም ፊታችን ተበላሽቷል እና ለፊቴ የተጠቀምኩት ነገር ነበረ ለመጀመሪያ ጊዜ ማለት ነው። ግን በጣም የጠቀመኝ የሰራልኝ እና ደግሜ ራሱ መግዛት የምፈልገው ነው ደግሜ ማለት ነው። ግን እሱ ነገር እንትን ይላል ምን ይላል ቆዳዬን እንደሚያነሳ አውቃለሁኝ። ቆዳዬን እያነሳ ያንን ጥቁር ነገር እንደሚያነሳ አውቃለሁ። ግን ማዲያት ላለባቸው ሰዎች ግን አይሆንም። ምክንያቱም ከላይ ነው የሚያነሳ ከውስጥ አይደለም። ማዲያት ሲጀመር ከውስጥ ያለባቸው ሰዎች ምንም አይነት መድኃኒት አያስችላችሁም። ውስጣችሁን ብቻ ነው ልታከሙ የምትችሉ። ከዛ ውስጣችሁ ከታከመ ግን ከላይ ያለውን ቆዳችሁ ሊለቅ ይችላል። ያለዛ ግን ከላይ ያለው ቆዳችሁ ከለቀቀ ከስር ያለው እንደገና ተመልሶ ስለሚመጣ ለጊዜው የለቀቀ ሊመስላችሁ ይችላል። ቆዳችሁ ይሳሳል እንጂ ሌላ ለውጥ አይመጣም። ትንሽ ግን ፈገግ ሊል ይችላል። ግን ደግሞ አብዝታችሁ ከተጠቀማችሁት እንደዚህ ሌላ በሽታ ታመጣላችሁ ማለት ነው። እና ቆዳችን ላይ የምንጠቀመው ነገር እኔ ብዙ ጊዜ ቲክቶክ ላይ አድቨርት ሲያደርጉ ያለውኝ ብዙ ሰዎች ማለት ነው ይሄን ተጠቀሙት ይላሉ። እና ያንን ሁሉ ያያችሁትን አትጠቀሙ። ፊታችን ሁላችንም የተለያየ ፊት ነው ያለን። ለአንዱ ተስማማው ለአንዱ ከቤት እንኳን ከልጆቻችን እንኳን ለትልቁ የተስማማው ለትንሹ ላይ ስማማ ይችላል። ከቤት እንኳን እኔ የሚቀባው ልጆች ላይ ይቀቡ ይችላሉ። እና በጣም ከባድና አደገኛ ነገር ነው። ይች ልጅ ደግሞ ተጠያቂ ልትሆን አትችልም። ምክንያቱም ካምፓኒ ነው የሚጠየቀው። ምን አረገቻችሁት? እሷ በቃ ሰራተኛ ናት፣ አትራፊ ነች እንደ ማንኛውም ሰው። እንደውም የሰማሁት ምንድን ነው ትርፍ ልታተርፍ ነው የመጣችው። እና የሰማሁት ምንድን ነው ሲሏት የነበረው በ10 ብር የሚሸጠው በመቶ ትሸጣለች። እንዴ ከጋ ተገኛ 500 ልትሸጥ ትችላለች። ሴት አትራፊ ነች። ሰርተው አይደለም ቤቷ አዘጋጅተው ምናምን ያልተመረመረ ነገር ቢሆን በደንብ ያስጠይቃታል። ምክንያቱም ያልተለካ ያልተመረመረ ያልተረጋገጠ እንዲሸጥ ፍቃድ ያልተሰጠው ነገር ከሸጠች ያስጠይቃታል። ለምን አያስጠይቃትም? ግን ከሌላ ሰው አምጥታ የምትሸጥ ከሆነ ልክ ወርቅ እንደሚሸጡት ሰዎች እኮ ነው እሷ የምትሸጠው። ወርቅ የተለያየ ወርቅ አሁን ለምሳሌ ወርቅ አሉ አይደል? ወርቅ የሚሸጡ ዱባይ ሀገር እነሱ አሁን ሲሸጡ ወርቁ የተሳሳተ ከሆነ ሻጩ አይደለች የምትጠየቀው፣ ባለቤቱ ነው የሚጠየቀው። ስለዚህ ይሄዱና ለባለቤቱ ቀጥታ ለካምፓኒው ነው የሚተላለፈው። እና ለምንድን ነው ግን ራቅ አርጋችሁ የማታስቡ ጋይስ ማለት ነው? ራቅ አርጋችሁ አስቡ። ለአንዱ የጠቀመ ለአንዱ አይጠቅምም። ማንበብ ካልቻላችሁ
ሰው አስነብቡ ወይ ደግሞ ከምትገዙት ሰው በደንብ መጠየቅ አለባቸው፣ በደንብ አድርጋችሁ። ወይ ደግሞ እንደኔ የምትረሱ ከሆነ ደግሞ ጻፉልኝ፣ በደንብ ጻፉልኝ፣ አስተካክላችሁ በቀደም ተከተል ጻፉልኝ ማለት አለባችሁ። መሞከር አለባችሁ። 1 ቀን 2 ቀን ተቀብታችሁ ማየት አለባችሁ። ለውጡን የሚጎዳውን እያያችሁ መጠቀም አለባችሁ። እና ማዲያት ደግሞ ብዙ አይነት ማዲያት ነው ያለ። ማዲያት ደግሞ በተለይ በሚለቀው በተለያየ በሕክምና በቆዳ ሕክምናዎች ታይቶ ነው እንጂ ዝም ብሎ ማዲያት የጥቋቁር ነገር ከላይ 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 ልክ እንደኔ አሁን ብዙ ጊዜ ፊቴን በመስታየት ላይ ምክንያቱም በቃ ጥቁር ነጠብጣብ ከየት እንደመጣ አላውቅም። እዚህ ሀገር ልክ ሀገር ስቀይር ፊቴ እንዳለ በጥቁር ነጠብጣብ ነው የተሞላው። ጥቁር ነጠብጣብ ከሰው ላይ ሁሉ ሳይሆን ነበር እንትን የምለው። አሁን ላይ ምንድን ነው አያስጨንቀኝም። በቃ ወይም እድሜያችንም ሊሆን ይችላል፣ የሀገር ሁኔታም ሊሆን ይችላል። እና ብዙ ሰዎች ነጮች ምናምን ሳያቸው እንዲሁም እዚህ ሀገር ማለት ነው ምንም ኬር አይሰጣቸውም። ቆዳቸውን ይንከባከባሉ፣ ግን ስለወጣባቸው ነገር እንትን አይሉም። ሌላ ነገር እንዳይወጣባቸው ምናምን እንጂ እንደዚህ ፊቴ ላይ ያለብኝ ምናምን ምንም ነገር እንትን አይልም። እና ኖርማል ነው። እድሜያችን እየጨመረ ሲሄድ ብዙ ነገር እየተቀያየረ ይሄዳል። ቆዳችን እየጠቆረ ይሄዳል። የድካም ጥቁረት አለ፣ የፀሐይ ጥቁረት አለ፣ የኩሽና ወጥ መስራት፣ ኩሽና ላይ ቆመሞ ብዙ ሰዓት መስራት ራሱ አሁን እኔ የራሱ ስራ ከጀመርኩኝ የምሰራበት ስራ ከቀየርኩ ጀምሮ ፊት ተቀይሯል። ምክንያቱም የምሰራበት ቦታ ላይ ፊት ለፊት ያልተስማማው በፊት በአብለጨልጭ ነበር። አሁን ግን ጥቁር ጥቁር በቃ የተቀቀለ ስጋ ሁሉ መስያለው ሰው መሆኑን ደግሞ ማለት ነው። እና ሰዎች ሲሰሩ ሁሉም ነገር ለሁሉም ሰው አይስማማም። ምግብም እንደዛው፣ አትክልትም እንደዛው። እና ፊታችን ደግሞ በጣም ሴንሲቲቭ ነው እና እያያችሁ ራሳችሁን ፈትሻችሁ ተጠቀሙ እንጂ ሰውን ተጠያቂ አታድርጉ። እና ደግሞ ፊታችሁ ላይ የተለያየ አንድ አይነት ነገር በቃ ወይ የተለያየ ነገር አንድ ላይ ተጠቀሙ። አንዱን ተጠቅማችሁ አንዱን ተጠቅማችሁ አንዱን ካልሆነ አንድ አይነት ነገር ከተጠቀማችሁ የምትጎዱት እናንተ ናችሁ። በጣም ነው የሚጎዳ። ፊታችን ቅባቱ ይጠፋል፣ ይደርቃል፣ ቆዳችን ይላጣል። ከዛ ቆዳችን ከተላጠ ደግሞ የሚያስጠላ ነው የሚሆነው። ልንጠቁር እንችላለን። ምች በዛውም ይሄ የምች ከለር ሊያወጣ ይችላል። በጣም የሚያስጠላ አይነት ነገሮች አሉት እና ፕሊስ ስትጠቀሙ አንዱን አይታችሁ የተወሰነ ጊዜ በደንብ አንብባችሁ በደንብ አይታችሁ በደንብ ተጠቅማችሁ የተወሰነ ጊዜ የማይሆን ከሆነ ማቋረጥ ነው ያለባችሁ እንጂ ወይ ደግሞ ከቆዳ ባለሙያ ጋር ተወያይታችሁ ነው እንደዚህ አይነት ነገር ፊታችሁ ላይ መጠቀም ያለባችሁ። እና እኔ አሁን ለምሳሌ የምጠቀማቸው ነገሮች አላሳይም፣ ምክንያቱም ለእኔ የጠቀመኝ ነገር ላይጠቅም ስለሚችል እንጂ ብዙ የምጠቀማቸው ነገሮች አሉ ቆዳን የሚያስተካክሉልኝ ነገር ግን በጣም ነው የሚያስፈራ። እና እንደዚህ ነው ሀበሻዎች ብቻ የሆነ ነገር ካገኘን ሆ ብለን እንመጣለን። እና ተው ሰው ላይ አትነሱ። ችግር የደረሰባችሁ ሰዎች ካላችሁ ምንድን ነው እንትን ይሄ ሆዳቸውን ቦርጫቸውን አስወጥተው ቂጣቸውን አስወጥረው ይፈነደባቸው አይደል እንዴ? መጀመሪያ ኢንሹራንስ መግባት አለባችሁ ጋይስ። ፊታችሁ ላይ የሆነ ነገር ስታደርጉ ፊቴ ከተበላሸ ብላችሁ ኢንሹራንስ ግቡ ወይም ማለት ነው ፊታችሁ የሚስተካከልበት፣ ወይ ደግሞ ቆዳችሁን አስቀምጣችሁ ስረኛው ቆዳችሁን ቀቡ እንዴ እንጂ ፊታችሁ ከተበላሽ ሰው መጣችሁ አትጠይቁ። መጠየቅ ያለበት አካል መጠየቅ አለበት ካምፓኒው። ግን ደግሞ ካምፓኒው ራሱ ላይ ጠይቅ ይችላል። ምክንያቱም ቆዳችሁን አስመርምራችሁ ስላልተጠቀማችሁ በሕክምና የቆዳ ላይ የሚጠቅም ነገር በሕክምና ነው እንትን መሆን ያለበትም። ግን ልጅቷ በግል ሰርታ ሽጣላችሁ ከሆነ ያው ተጠየቃለች። ግን እሷ ተጠያቂ አይደለችም፣ ካምፓኒ ነው ተጠያቂ የሚሆነው። እና ይህን ይመስላል መልእክቴ። ለማንኛውም እድሜ ለፊልተር ማለት ነው። እና ደግሞ ፊታችን አንፈር፣ በቃ ባላችሁ ከሰው ጋር ተቀላቀሉ።